እኔ ያደኩበት ማህበረሰብ ላይ በእኔ እድሜ የዚህ አይነት ጥላቻ ይቻላል። መስጂድ ውስጥ አንድም ጊዜ የሌላ እምነት ጥላቻ ሲሰበክ ሰምቼ አላውቅም። ሰምታችሁ ታውቃላችሁ? ባስታጠቁት መሳሪያ ነው እየሞትን ያለነው ሲሉ የመካነ ሰላም ከተማ ነዋሪዎች ተናገሩ። አማራ ክልል በመካነ ሰላም የተፈጠረው فمن شرح الله صدره للإسلام فهو على نور من ربه እኔ ያደኩበት ማህበረሰብ ላይ በእኔ እድሜ የዚህ አይነት ጥላቻ ይቻላል። መስጂድ ውስጥ አንድም ጊዜ የሌላ እምነት ጥላቻ ሲሰበክ ሰምቼ አላውቅም። ሰምታችሁ ታውቃላችሁ? አማራ ክልል በመካነ ሰላም የተፈጠረው ግፍና አሁንም በዛው ላይ መሆኑን ስንሰማ ሁሌ ራሴን የምጠይቀው አንድ ጥያቄ ነው። አማራ ክልል ውስጥ ሃይማኖት የማንነት መገለጫ ዋነኛ ሆኖ ሙስሊሞች ከሞጣ ጀምሮ ጎንደር፣ ዛሬ መካነ ሰላም በየጊዜው ጥቃት ይደርስባቸዋልና የዛ ክልል ሙስሊም ክልሉ የት ነው ብዬ ጠይቃለሁ። አማራ ክልል ውስጥ በሃይማኖቱ ጥቃት የሚደርስበት ከሆነ ሌሎች ክልሎች ደግሞ ማንነት ዲፋይን የሚደረገው በብሔር ከሆነ የአማራ ክልል ሙስሊም ቦታ አልባ ሀገር አልባ አየር ላይ የተንጠለጠለ ለሱ ሊቆምለት የሚገባ የሌለው ሆኖ እናገኘዋለን። ይህ በጣም ያሳዝነኛል። ምናልባት የፌዴራል መንግስቱ የአማራ ክልል ሙስሊምን በተለየ መልኩ ማየት ያስፈልጋል ማለት ነው። ልዩ ፕሮቴክሽን፣ ልዩ የሆነ ጥበቃ የሚያስፈልገው ማህበረሰብ ነው። ሀገር እንደ ሀገር ለመቀጠል በህዝቦች መካከል ያለ ትስስር፣ ማንነትን መቀበል፣ አይደንቲቲን ማክበር ብቸኛ ዋስትና ነው። ኢንጀስቲስ ሳምዌር is injustice everywhere። አንድ ቦታ ላይ ያለ ኢፍትሃዊነት ሁሉም ቦታ ላይ ያለ ኢፍትሃዊነት። ዛሬ በሙስሊሞች ላይ የተፈጸመ ግፍ ነገ በሌላው ላይ ያለመፈጸም ዋስትና የለው። ፍትህ ይሰፍን ዘንድ፣ ሰላም ይረጋገጥ ዘንድ ሙስሊም ያልሆነው ማህበረሰብ እጅ ለእጅ ተያይዞ አጥፊዎቹን ኖ ማለት ያስፈልጋል። እብዶቹን እጃቸውን መያዝ ያስፈልጋል። ይህ ለሀገር ሲባል ለራስ ሲባል የሚደረግ ነው። ነቢዩ ዓለይሂ ሰላቱ ወሰላም በአንድ ወቅት ዲርዕ ጠፋና የሰረቀው አንድ ሙናፊቅ ነበር። መዲና ላይ የጦር ልብስ ተሰረቀ። ይህ የተሰረቀ የጦር ልብስ ሲሰርቅ ያየ ሰሓቢ ሄዶ ለነቢዩ ሰለላሁ ዐለይሂ ወሰለም ይነግራቸዋል። ነቢዩ ዓለይሂ ሰላቱ ወሰላም ይህ ክስ መድረሱ ሲታወቅ ያ የሰረቀ ሰው የእሱን ጎሳዎች ሰብስቦ የእኛ ጎሳ በስርቆት ሊወነጀል ስለሆነ ኑና መስክሩልኝ፣ ከጎረቤቴ ያለ አንድ አይሁድ ጋር በጓሮ ይህንን የጦር ልብስ ወርውር ያለው እሱ ነው የሰረቀ ብላችሁ ሂዳችሁ ነቢ ሰለላሁ ዐለይሂ ወሰለም ጋር መስክሩልኝ ያላቸው 4 ሰዎችን ጠርቶ 3ቱ ተስማሙ። 4ኛው ሄጄ አልመሰክርም፣ ግን ለነቢዩ ሰለላሁ ዐለይሂ ወሰለም ሄጄ ይህንን ክስተት አልናገርባችሁም ማለት።
ዒሻእ ላይ ነቢዩ ዓለይሂ ሰላቱ ወሰላም እነኚህ 3 ሰዎች ሄደው እሳቸው ጋር ሄደው ዲርዑን የሰረቀው አይሁዱ መሆኑን ፍተሻ እንዲደረግ ተደረገ። ድንገተኛ ፍተሻ። ያ ዲርዕ እሱ ጓሮ ላይ ተገኘ። ያው ቅሰት ድርዕ አልመስሩቅ የሚባለው የታወቀ ታሪክ ነው። ከዛ ነቢዩ ሰለላሁ ዐለይሂ ወሰለም ጥፋተኛ አድርገው አይሁዱን ወሰዱ። ሱረቱ ኒሳእ ላይ ወላ ተኩን ሊልኻኢኒነ ኸሲማ፣ አንተ ሙሐመድ ለከዳተኞች ተሟጋች እንዳትሆን የሚል ያን አይሁድ ነፃ መሆኑን የሚያረጋግጥ ይህ ሰው ሌባው ሌላ እንደሆነ የሚጠቅስ ቁርአን ያወረደ። ፈጅር ላይ መጥተው ነቢ ሰለላሁ ዐለይሂ ወሰለም የአይሁዱን ነፃነት አወጁ። ዲናችን እምነትን ማንነትን መሰረት አድርጎ ፍትህን የሚያዛባ አይደለም። የህብረተሰብ ኢንቴግሪቲ ተጠብቆ መሻገር የሚቻለው በዚህ ምክንያት ስለሆነ ማለት ነው። ሌላውም ይህንን መርህ ወስዶ የኔ እምነት ተከታይ ስለሆነ ሲያጠፋ እሰዬ ልል፣ የሌላው ሲሆን ደግሞ ከጠፋው በላይ አጋንኜ ያንን አካል ላጠቃበት ከሆነ አገር በዚህ መልኩ አይሻገርም። አሁንም እብዶቹን ተባብሮ ማስቆም ከመንግስትም ከማህበረሰቡ የሚጠበቅ ነው። እኔ ያደግኩበት ማህበረሰብ ላይ በእኔ እድሜ የዚህ አይነት ጥላቻ ይቻላል። ተከባብሮ የሚኖር ማህበረሰብ ነው። ሐቂቃ አብሮ ቡና የሚጠጣጣ ማህበረሰብ ነው። ከተወሰነ ጊዜ በኋላ የመጡ የጥላቻ ሰበካዎች ውጤት ያ የጥላቻ ሰበካ መቆም አለበት። እኔ ሁሌም እናገራለሁ፣ በአደባባይም እናገራለሁ። መስጂድ ውስጥ አንድም ጊዜ የሌላ እምነት ጥላቻ ሲሰበክ ሰምቼ አላውቅም። ሰምታችሁ ታውቃላችሁ? እምነታችንን በየእምነት ተቋማታችን እናስተምር። ስለ ሌሎች ያለን እይታ ስለ መኗኗር እናስተምር። ያኔ ችግሩን ከምንጩ ማድረግ እንችላለን። አላሁ ስብሓነሁ ወተዓላ የመጣን በላ አላህ ያበርድልን። ወደ አኺራ የሄዱ መሻይኾቻችን ወንድሞቻችንን የሸሂዶችን ደረጃ አላህ ይስጣቸው። ልጆቻችን ባስታጠቁት መሳሪያ ነው እየሞትን ያለነው ሲሉ የመካነ ሰላም ከተማ ነዋሪዎች ተናገሩ። ሐሳባቸውን ለነጃሽ ቲቪ የገለጹት የመካነ ሰላም ከተማ ሙስሊሞች በማወቅም ሆነ ባለማወቅ በተለያዩ ጊዜያት በሙስሊሞችና በእስላማዊ ተቋማት ላይ ጥቃት የሚፈጽሙትን ታጣቂዎች የሚያስታጥቁት የራሳችን ልጆች መሆናቸው ያሳዝናል ብለዋል። ልጆቻችን ባለማወቅ ታጣቂዎች በዘረጓቸው የገንዘብ መሰብሰቢያ መረቦች ውስጥ እንዳይገቡ መልእክታችንን አድርሱልን ያሉት የመካነ ሰላም ከተማ ሙስሊሞችን በጥላቻው የሚገልን ቡድን በገንዘባቸው ከመደገፍ ተቆጥበው ከሀገር በወጡበት ዓላማ ላይ ብቻ ትኩረት እንዲያደርጉ ጠይቀዋል። የአካባቢው ነዋሪዎች በውጭ ሀገራት የሚኖሩ ኢትዮጵያውያን በሃይማኖት ግጭት ለመቀስቀስ ለሚሰሩ ታጣቂዎች የገንዘብ ድጋፍ ከማድረግ እንዲቆጠቡም እንዲሁ አሳስበዋል። ህዝቡ እየታገልን ነው የሚለው ታጣቂዎቹ የዲያስፖራውን ማህበረሰብ ለመበዝበዝ የሚጠቀሙበት የማጭበርበሪያ ስልት ነው ሲሉም አክለዋል። በሀገር ውስጥ ቢሆን በተለይም በአማራ ክልል የሚገኙ ወጣቶች ቤተሰቦቻቸውን የሚገድል ታጣቂ ቡድን ከመደገፍ እንዲቆጠቡም አስጠንቅቀዋል። ነዋሪዎቹ ወጣቶች ማህበረሰቡን ከሚጎዱ ተግባራት እንዲርቁና ለህይወታቸውም ሆነ ለቤተሰቦቻቸው ብሎም ለሀገራቸው በሚጠቅም ተግባር ላይ እንዲሰማሩ ጠይቀዋል።